አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ ኖ ኒኪታ sit እናንተ ውስጥ ክርስቶስ አለ። ኃጢአቶቻችን ሙሉ በሙሉ ያስወግድላችሁ ኢየሱስ በእናንተ ውስጥ አለ። ወይ ዘንድሮ መንፈስ ቅዱስ በእናንተ ውስጥ አለ። ሰላም ዩቲዩብ እንዴት ናችሁ? አውነኝ እንደተለመደው እንግዲህ ከቲክቶክ መንደር ላይ አነጋጋሪና አስቂኝ የተባሉ ቪዲዮዎችን በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ወደ ቪዲዮዎቹ እንሂድ። ሰላም ነው ጌች? ሰላም ነው። ትኬት ፈልጌ ነው። ክፍያ አስተደ ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤቴው እየተፈራረም ነው። ካሹ ጋር ስማ ዞሬለታለሁ። አዎ በቃ መውሰድ ይችላል። ቪአይፒ አይችልም ታውቃለህ? ቪአይፒ አይችልም። ቪአይፒ በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች። አንድ ላይ ተወስደና ቪአይፒ ነገር ብቻ ምንስ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዛሃቸውና እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳለ ጨምረል አይሆንም። ተወሱን ሬጉላር ትወስዳለህ። በቃ አመሰግናለሁ በጣም እኔ እና ሴዶ ፋይት ነው ማለት አመሰግናለሁ። የፋይቱ ዋጋ በጣም ከፍተኛ ነው። 4000 ብር ነበር መጀመሪያው። የ4000 ብሩ አለቀ ተብሎ እንግዲህ ከ10000 ብር ጀምሮ ነው ያለውና እስከ 100000 ብር ድረስ አለ። ለኢትዮጵያዊ ይሄ በጣም ከፍተኛ ዋጋ ነው። 10000 ብር እኮ የአንድ ወር ደሞዝ ነውና በጣም ከባድ ይመስለኛል። አይ ሆፕ ብሶም ይገባል። ባለፈውም ተመሳሳይ አይነት ዋጋ ነበር። ትንሽ የኛው ግን የ100000 ብር ምናምን ቫይፒ መሆኑ ትንሽ ተጋኗል። ፋይተሮቹ የሚከፈላቸውን ሂሳብ ስታስቡት መሆኑ የማይቀር ነገር ነው። ከኪራዩ አንፃር ምናምን ብዙ ነገሮች ወጪ አለባቸውና ለኖርማል ሰው ትንሽ ከበድ ይላል ብዬ አስባለሁ። 4000 ብር እንኳን ከፍሎ ለመግባት በጣም ከባድ ነው። ደግሞ አሁን 4000 ብሩም አልቋል። ከ10000 ብር ጀምሮ ነው ያለው። እሱ ማለቀ ከተባለ ነው ከባድ የሚሆነው። ማሬ ወይ ከርከሮ በሆን የምትወደኝ ይመስልሃል? አጋዘን አጋዘን ብዙ ቀንድ ያለው ነው። አምናት ኢነፍ አሁን እየወጋው አይደለም በቂ አይደለም። አጋዘን እንደው የምትመኝ እንትን ልትል ይሻል ጃርት ልትል አያችሁ ሚስቶች ብዙ እኮ በቂ አይደለም እናቃጥለው ጃርት ይመኛሉ። እቺ ነገር ግን ምንድነው? ለምንድን ነው የምትጠይቁት? እንትን ብትሆን ትወደኛለህ እንትን ብትሆን ምንድነው? እስኪ ሴቶች ንገሪ። እኔ አይገባኝም ይሄ ነገር። ሄሎ አቤት ጤና ይስጥልኝ። እንዴት ዋልክ? እግዚአብሔር ይመስገን። እስኪ እኔ ልጅ እንደው አንድ ልጅ ነበረችኝ ቋንቋን ስለማላውቀው እስኪ አናግርልኝ ልጄ። ችግር የለም። ታክሲ ጠርታችሁ ነው አይደለ? ታክሲ ያዛችሁ ነው? ታክሲ ጠርተን ነው። ችግር የለም። እስኪ እንግሊዘኛ ነው። ችግር የለም። ኢትስ ኦኬ ማዘር አገናኙኝ። እሺ Hello? So you speak English, right? Yes. Tell me. Okay, so we need to go to the airport to pick up my luggage and then drop it off at the hotel and then go to the airport to meet people and then we have to come back to Addis Ababa. Okay, so I said we need to go pick up my luggage from the airport, drop it off at the hotel, go to Debre Zeit to meet people, and then come back to Addis Ababa. Mazer nagrani, Mazer nagrani. Zamani zamashal melishu. Sulkut. What a mazer. Lije, hello. Mazer, English yarlam me mazer. Ciao. Bye, Bellas. እንግሊዘኛ እኮ ችግሩ ሲፈጥን ነው። ሲፈጥን ችግር አለው። ቀስ በቀስ አትነግሪውም እንዴ? ይሄ ከባድ ነው። ባይበላስ ቢቀር ይመች ጌትሽን አርገሽ ገና እያየሽኝ ትቆሚና ያለሊትም አለፈና ያስመኘኛል እንደገና ወይ ዘንድሮ ኧረ ሰሪኝ በተሰረቀ ስልክ ነው ማይሽ። የትኛው ጣቢያ ነሽ? እቺ ለመስጠት ፈልጊ ነበር። የሰረቀ ማይታሰርበት ሀገር እኔ ልዝፈንልሽ አስረሽኝ። የመንግስት ተቃዋሚ ነኝ የምኖረው አዳማ ቦሌ 5ኛው መንገድ ቤት ቁጥር 231 ነው። ደሙ ነው ያሉት። ሲጀመር እኮ እኔ ወንጀለኛ ነኝ። እንዲህ ማስማት ጀመራችሁ ደግሞ። ምን አለበት ከስክሱም እንዳንቺ ቆንጆዬ ቢሆን። ሄሎ ሰላም ነው? ወንጀል ለመጠቆም ነበር።
ፖሊሶቹ ጸዴ ፖሊሶች እየመጡ ነው እንደዚህ ቲክቶክ ሲሰሩ ምናምን ሴቶቻችንን ማሞገስ ነው ለፈን መፍጠር አሪፍ ነው በኋላ ስትገኝ እንዳትመታ አሁን ብታስካት ይሻላል እኔ የምለው ይሄ ነገር የወጥ ማጣፈጫ ነው ሎሊፖፕ ሰሩበት ሁላችንም እንደብለው ሸጡልን እንደዚህ አድርገው ቆይ ይሄንን የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣን ያቀዋል ባልሆነ ምርት ማሸግ የተፈቀደ ነው የምርቶች ደህንነት ምን ያክል የተረጋገጠ ነው ግን ሰዎች አንዳንድ እኮ ለልጆቻችን ሆነ ለራሳችን ዝም ብለን የምንገዛቸው ነገሮች ጥያቄ ምልክት ውስጥ ናቸው እስኪ ግን ስለዚህ መረጃ ያላችሁ ሰዎች ኮሜንት ላይ ጻፉልኝ በዛው ምን ያህል አጭበርባሪና ኬርለስ እንደሆኑ የምታውቁት ማለት ነው ጭራሽ በክኖር ነው ሎሊፖፑን ያሸጉት የዚህን ያህል ግድ አልሰጣቸውም በቃ ህፃናቶች በሉት ታመሙ የሆነ ጉዳት ደረሰባቸው ግድ አልሰጣቸውም እና እንዴ ምን አይነት ድፍረት ነው በጣም ጨካኝ ናችሁ እውነት ብታጭበረብሩ ሌላ ነገር ምናምን አሪፍ ነው ግን የሆነ ወደ አፍ ውስጥ በሚገባ ነገር ከዛ ደግሞ ህፃናት ላይ በሚደርስ ነገር አረ ተው በክኖር አረ ያየን እንግዛ አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት በወር 500,000 ብር 500,000 ብር እንዴት እንደሚጻፍ ታውቂያለሽ ጠይቃት 200 ብር 200,000 100,000 ያው ትንሽ አርግቼለት ማለት ነው አረ ቁራጥነቱ ብቻ ይበቃኝ እኔ ስለምሰራ የኔ እናት አንቺ ዘዘራደም ኑሪለት ስለምሰራ የሚያበረታታኝ ሰፖርት የሚያደርገኝ ማለት በኢነርጂ እሱ አይሰራም ችግር የለም ማለት በቃ ለሁለት በቃ አንቺ ግን ጊንጥ ነሽ መጣሽ ላይ ስንብር አለ 200 ብር 300 ብር ነጋዴ ስለሆንኩ ሁሌ ምንም አይኖረኝም አሁን 2000 ብር 2000 ብር ሳይኖርሽ ነው 200,000 ብር እነዛ ልጅ 200 ብር ኖራት አለ 500,000 ብር ሙሉ ቤተሰብ ራሱ አይሰራም ነው ከኢትዮጵያ ውስጥ ያምሽ ዘመድ አዝማድ ራሱ አይሰራ 500,000 ብር ታናደናታችሁ ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም በጣም ነው የሚወዳት ዛሬ ሰርፕራይዝ እናደርገዋለን አይንን ጨፍን ና እሺ ቬሮኒካ ነይ ግለጥ ወይኔ ቬሮኒካ አንዴ ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ የእውነት በጣም ነው የምንወድሽ በጣም ነው የምናከብርሽ እግዚአብሔር ያክብርሽ ግን የቀጣዩ አልበሙ መቼ ነው የሚለቀቀው እንጠብቃለን የእውነት በጣም ነው የምንጠብቀው አንዴ ፍቅሬን ግለጽላት በጣም ነው ሞትሽ ያቺ ዘፈን አራሳ ተሰማሙ ነው ወይኔ እንዴት እንደምወድሽ እንዴ የመጨረሻ አንድ ዘፈን ዝፈኝልን አው በጣም እናመሰግናለን ቬሮዬ ቴንክ ዩ ሶ ማች አንቺ በእናትህ አክብራችሁን ስለመጣችሁ እሷንም እናመሰግናለን አንተ በርታቢስ የሱ ብደት ሳይበቃን ወንድሙን ይዞ መጣ እኔ እናትና አባታቸው እንዴት ነው ከነዚህ ልጆች ጋር አንድ ቤት ውስጥ የኖሩት ነው እኛ እኮ ጨለልን እኛ በቲክቶክ እያየናቸው ካበሪን አስቡት ቤት ውስጥ ምን ሊያደርጉ እንደሚችሉ ተው በርታቢስ ተው ማይበላ ይመስልሻል እኔ እኮ እናቴ ተሞተ እኔ እኮ ከይገርምኛል አብረ ብይያለ አንቺማ የሆነ ነው ሰርች ምን እሱ ምን ያውቃል እናንተ እንጂ እኔ ነኝ የማውቀው የሚያውቀውን እናቴ ትሙትና እንዴ አሙቆ እኮ አይበላም ወጥ አሙቆ አይበላም ገባ ምን አለ ከፈት ድርቅ ያደርግና ላጣርጎ ይበላል ከዛ እሱ ምን በላ ሳይሳል እዚሁ ነገር ስሪለት እኔ ነኝ የምሰራው ለወንድሜ እኔ በጣም ይገርመኛል የማይበላ ይመስላል ተንከራተተ ልጄ አይ እና ታቆላምጠው ማለት ነው ጨነቃለሁ አልችልም በቃ አልችልም ሞቀኝ እስቲ ውሃ ለዋል ያለው እንዲወድምሽ በቃ ስታቆላምጠው ብለስ አይላታ እናንተ ውስጥ ክርስቶስ አለ ኃጢአቶቻችን ሙሉ በሙሉ ያስወግድላችሁ ኢየሱስ በእናንተ ውስጥ አለ ወይ ዘንድሮ መንፈስ ቅዱስ በእናንተ ውስጥ አለ
ይሄ ደግሞ የቻይና ጣዖት የመሰለ ከየት አመጡት? በእናታችሁ መካራ አለባችሁ። የሰይጣን ጆሮ ይደፈን። አንተ እንዲህ አይባልም። ምናል ክፋት አለባችሁ። ሰውዬ እኔ እየቀምኩ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ይፈጽምልናል። ተፈወስኩኝ፣ ደስ ብሎኛል። ተፈወስኩኝ። ቻይና ፈወሰኝ። እንደው ጋብዙልኝ ቻይና ዋካችሁ። አመሰግናለሁ። ይመችው፣ የምር ይመችው። አስቡት በሚገርም አማርኛ እየሰበከ ምናምን ማየት አልተለመደም። ምን አይነት ቻይናዊ ነው? ይመችው፣ ይፈውሳችኋል። አርክቴክት አይደለሁም፣ ዲዛይነር አይደለሁም፣ ግን ይሄ ልክ ሊሆን አይችልም። ከተሳሳትኩኝ ንገሩኝ። ክሎዚቶች አሉ፣ እንደዚህ ነው የሚከፈተው ክሎዚት አይደል? ለዛ አይደለም የሚሰራው። ይሄ ግን ሙሉ ለሙሉ ማለት ነው። ግን በቃ ትንሽ ይከፈታል፣ ልብስ መያዝ ትችላለህ ምናምን። እሺ እሱ ብቻ መሰላችሁ? መሳት ያዝጋል። ሶስት አይከፈትም። ይባንዲት ምን ዋጋ አለው ካልተከፈተ? ብሮ ያው እኔ ማርብል ግራን የገባኝ ቆይ ዲዛይነር ለመሆን ፍላጎት ብቻ ነው እንደሚያስፈልገው? ተነስቶ መጀመር ነው እንዴ? ትምህርት ምናምን አያስፈልግም። ማርብል እኔ እንቆቅልሽ ነው የሆነብኝ ነገር። በስመ አብ ወልድ ቅዱስ ዩስለስ ሆነ በቃ። እውነቱን ምንም እኮ መሳቢያው ጥቅም የለውም። ምን አይነት ሰው ነው ግን እንደዚህ ይሰራውን? የአንዳንዶቻችሁ ያረክ ያለባችሁ ስሩ። እውነት ይሄ ወጪ እኮ ምን ያህል እንደሚያስወጣ አስቡትና ባለቤቶቹ ምናምን ተተውት ነው እንዴ ልብ ብለውም ወይ አላዩትም ይሆናል አልኖሩበትም እንጂ በጣም ነበር የሚናደዱት። ማንን አና ብቅ በል አንተ ፉሊ ኖ ኒኪታ ቤካ ብቅ የሚልባን ነገር ነው። ሮቤል ለምን አትቀመጥም? አርፈህ ኮፍያህን አውልቅ። ቁጭ ካለ ፉሊ ከታየ ኖርማል። ብቅ የሚል ከሆነ ግን ጋርድ ዶጎች ናቸው፣ በጣም ዴንጀረስ ናቸው። አሁን ፕሬዲክት ስለማረጋት ገና ስታየው ነው ያስቋጥቋል። ኦኬ እሺ ሮቤል እንደሚያሉ ሻ ያስደነግጣ ያለው ስሜት ከባድ ነው። እንዴ ትቀድዳለህ? እንዲህ በረከት አጠገቡ ሆኖ ሲጮርበት ቢሰማው ስሜት መውለድህን ስትረሳ እንዴ ልጅ ነው እንዳቲ አያቺ ከፋ ያንቺ ከፋ። ታናሽ ወንድማቸውን ሆድ ውስጥ ላለ ብሎ ፕራንክ እያደረጉት ነው። እስኪ እንያቸው። ኧረ ግፋቸው ግን ኪያ ምንድን ነው? በማርያም ቃሌ ቆይ እስቲ ምንድን ነው? አንቀሳችሁ ምንድን ነው ትላለበት እንዴ አንተ? ኧረ ቃል ለማይላት ይላል በማርያም እዚህ ጋር ማርጊ ነው ወደዚህ ወይኔ ቃል በማርያም አንተ ቆይ ተካከማለ በቃ እስቲ ቆይ አልኩ ልጅ ሰዶ እንዴ ወይኔ ኪያ ምን ሆነክ ነው? ጥሬ ስጋ በልቷል እንዴ? በቅርቡ በልቷል እና ምን ሆነክ ነው? እንግዲህ ፈላም ሐኪም ቤት ምሰደው በቃ ማግኘለችማ ችግር የለውም ባለ ምድር እኮ ሐኪም ቤት ነው የሚላል በልጁ። እስቲ ድጋሚ ትክፈቹ ልክላል እናታቸው ዘኩሙኝ በጌታ ስም ምንድን ነው የሚያክለው? ኧረ በእናታችሁ ምን ይሻላል? ወይኔ በሳቀት አንቺ የስማ ራሳችሁ ተናፋ ኧረ በእናታችሁ ይታይ ልክ ወደ እስቲ ድጋሚ ወደ ጉንጭ ታርጉ ወደ እንዴ ሙሉ አካል ነው ወይኔ ጉዲ ፈና ሙሉ አካል ተጀመረ አራት ሆነ እዚህ ጋር እየተጨመረ ነው። ኧረ በጣም ግፈኛ ናቸው። ኧረ በእናታችሁ አሳክቡኛል እኮ ወይኔ የኔ አባት መቼም ነው የማይረሳው ይሄን ቪዲዮ ሲያርግ አይረሳው። ሆነኝና አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ እሱም ስመርጥ እኮ ታሽቼ በመከራ ነው። ደንቆላን ተከባክቤ ያኖርኩት እኮ ነው። ማይሱት አላለኝም፣ ትሪት አላደረገኝም ብዬ ከእጄ ላይ ሄደው
ማን እሱ ነበር እኔ ትሪት ማድረግ የሚገባው። እኔ ትሪት እያልኩት ነበር አይደል እንዴ? ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ቲጂዬ የኔ ማር ደህና ደርሽልኝ ቁስሽን በላሽ ማለት ሲገባው እንደምስ ትናፍቂያለሽ ይሄንን? አዎ በደንብ እንጂ ምናፍቅ ቢስ አብራችሁ መኖር ጀምራችሁ ነበር? ሊዮ ብያ መጣሁት እኮ እኔ በምናምን አለ መሰለ ዝም ብዬ ጥልቅ ከመል ቴስት አድርጌ አይቼ አጣጥሜ ይባሬ ነው ሳላይ እንዲህ ብዬ ነገ ትዳር እኮ ማለት ከባድ ነው አልቅ ትልቅ ማዕድ ነው። እሺ ስለዚህ ሳላይ ከምገባበት ሊህ በስልክ ብቻ አይቼው ሮጭ ነገር እስከምገባ መጀመሪያ ልክ እንደኔና እንዳንተ እንደተቀመጥ ነው መታየት አለብኝ። ከመታየትም አልፎ ደግሞ መጣጣም የሚባል ነገር አለ። አንድ ሽሮ ወይ ደግሞ አንድ ምግብ በልተው ከበላው በኋላ ምላስ ላይ ታጣጣ እስካሁን ይደውልልኛል። እኔ ነው አይ ዶንት ዋንት ተጸጽቶ ይሆን? አዎ አይ ዶንት ዋንት ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ እስካሁን ይደውልልኛል። እኔ ነው አይ ዶንት ዋንት ተጸጽቶ ይሆን? አዎ አይ ዶንት ዋንት ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ አይ ደግሞ ከሱ የአበባ ገዝቶ እንዲስጥኝ እፈልጋለሁ ወይ ደግሞ ሸዲ ጋብዘኝ እፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ እንደ ያ እውነት ነው። እሱ ጋር የለም። በምን ላይ ክላርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር ምን ላይ ነው የተዋወቃችሁ? እስቲ አርት ቲቪ ላይ ነው ባል እንደሌለኝ ስናገር ባል ይመጣልኝ። ከዛ ኦኬ ብያለሁ። ከዛንም ደግሞ ነው ቲጂ የሚያገባት ባል ትሪት የሚያረጋት እንደ እንቁላል የሚንከባከባት ብትናገረው ብጮ አንደርስታንድ የሚያረጋት ወንድ ሊሆን ይገባል። ምክንያቱም ተሰቃይቼ ያደኩ ልጅ ነኝ እንጂ ልምታሽ የሚለኝም ወንድ አላገባም። እኔ ለምሳሌ እሱ ሊመታኝ ነው የፈልገው እንዴ አይደለም መምታት ቀና ብለህ ማየት መብት የለም ዝም ብለሽ ማለት አልኩት። ያበሬ ፍቅር ታሪክ ነው። ሲበርደኝ ተመችቶኛል። ሲበርደኝ በቃ አማርኛ ደስ ይላል። በጣም አሪፍ ነገር ነው። ብዙ ሰው ቢበርደው ጥሩ ነበር። ሁሉ ሲገላ ይፈጠር። ብቻ ጋር ዛሬ ቪዲዮአችን ይሄን ይመስል ነበር። ለዚህ ቻናል ግን አዲስ ሆኖ ሰብስክራይብ ሳያደርጉ እስካሁን ድረስ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።